ትምህርት ላይ እንደዚህ ተስፋ ባልቆርጥና የበደረስኩኝ ፓይለት አልሆንም ነበር እስካሁን። እናት ለምን ተስፋ ባልቆርጥ? ኧረ ተስፋ ቁረጥ በረከት አላ ትምህርት ላይ እንደዚህ ተስፋ ታደርግስ? ማን እንደ እናት ማን እንደ ኤቨርተን። የእንግሊዙ ምቀኛ ማለት ደግሞ ማንቸስተር ሲቲ ማለት ነው። በቃ እንበለዋለን እኮ አሁን መብላታችን እኮ አይቀርም፣ ግን በቃ ተሳቃችሁ ቆሌያችሁ ተገፎ ብሉ። አረ እንደው ጅብ ይብላህ በእናትህ። አረ ፓላስ የምትባል ደግሞ የፍጻሜ የደረስከውን የዋንጫው ጨዋታ ተዋርደህ ተሸነፍ። ዋንጫ የሚባል ነገር እንደው አጠገብ አትድረስ። የጥቁር ስብስብ በድንበር በምን አምልጣችሁ ተገቡና የሆነ ነገር ስትጠየቁ የለም። ረቢስ እኔ ወላሂ በጣም ተስፋ አድርጌ ነበር እኮ። እሺ ለምንድን ነው ይሄ መሽገሪው ለቲም ግን በአላህ ሰላም አይሰጠን? ምን አለ አረፈን ብንጮት። ፓላስ እንደዛ ወጠምሻ እንዳለ ወንጀለኛ የምትመሳሰል ጠቋራ ሁን ለሲቲ አንሶ ነው ሰባብረህ አጥላቸው። ቁሌ ገፈፈረ በእናታችሁ ግን እንዴት ነው ዛሬ በርትተናል። እንግዲህ አይደለም አሁን ገብቷችኋል። 45 ደቂቃ ነው የቀረን፣ ብግም ማድረግ ነው። ጎረቤታችን አያሳፍረንም። ዛሬን ካለፍን ሌላው ሜዳ ነው። ለእሑዱ ጌም ቀለል ያለ ትሬኒንግ ብዬ ነበር። ለቅዳሜያችን ጌም ይኸው ቀለል ያለ ትሬኒንግ ፈርስት ሃፍ ላይ አሳየሁ። እንደውም 3 ይሆን ነበር እድሜ ላይ እንደርሰን። ምን አይነት ቲም ነው ያለኝ? አረ ፎደን እንዴት አባህ ነው የምችለው? እናቴ ትሙት እንዴት አባህ ነው የምችለው? 2-0 ጨዋታ ገር እየወጣው ማለት ነው። እንዲህ ነኝ እኔ፣ እንዲህ ነው ቲሜ። ደግሞ በስ ምን አለ በሉኝ፣ የፕሪሚየር ሊግ እስኪያልቅ ድረስ ገና ይጨንቃል በደንብ 100% መብላትን እስክታረጋግጥ። በፓላስ ዛሬ ይጨነቃል ሲቲ፣ አሰላለፉ እኮ ጥሩ አይደለምና እቺ አትለኝ። ፈርስት ሃፍ ነው እንደዚህ ጨርሼ የምወጣው። ገና ጎል እናሰፋለን። ለእሑዱ ትሬኒንጋችንን ጨርሰናል። ለቅዳሜው ይቅርታ፣ ቅዳሜ ደግሞ ዋንጫችንን እናነሳለን። ከዛ እንደውም አሪፍ ነው ኮንፊደንሳችንን ቡስት አድርገን ያበረ እንገባለን ማለት ነው። ካሞን ሴቴ ፊል ፎደን ኢዝ ባክ ይልሃል። 100ኛና 101ኛ የጎል አስተዋጽኦን ለማንቸስተር ሲቲ ባበረከተበት የመጀመሪያው አጋማሽ ማንቸስተር ሲቲ ክሪስታል ፓላስን 2-0 እየመራ ወደ መልበሻ ክፍል አምርቷል። የመጀመሪያው አሲስት ግን ምንድነች? እውነትም ሴሜኒዮ እንዲህ ብሎ ገልጿታል። እጅግ አስደናቂ የባኪል ወይም ደግሞ የተረከዝ አሲስት። ተጫዋቹ የት እንዳለ አውቆ የሴሜኒዮን ሩጫ ኢማጂን አድርጎ በጣም የሚገርም ዌይትድ ፓስ ነበር የሰጠው። ሴሜኒዮን በጣም በቆንጆ አጨራረስ የመጀመሪያውን ጎል ሲያስቆጥር በድጋሚ ደግሞ ሁለተኛውን አሲስት ለኦማር ማርሙሽ መስጠት ችሏል። ግቫርዲዮል ከረጅም ጊዜ ጉዳት በኋላ ወደ ማንቸስተር ሲቲ ቋሚ አሰላለፍ ተመልሷል። ሲቲ ዛሬ በጣም ብዙ ሮቴሽኖችን በተጠቀመበት ጨዋታ እነ ሃላንድ እነ ቼርኪን ባሳረፈበት እጅግ ወሳኝ የፕሪሚየር ሊግ የ36ኛ ሳምንት ጨዋታ የተፈራውን ክሪስታል ፓላስ በሜዳው ኤቲሃድ 2-0 እየመራ ወደ መልበሻ ክፍል አምርቷል። የመጀመሪያውን አጋማሽ በተለይ ፊል ፎደን ብቃት እንዴት ተመለከታችሁት? በሁለተኛው አጋማሽ ምን የሚፈጠር ይመስላችኋል? ጨዋታው ስለስንት የሚጠናቀቅ ይመስላችኋል? ሀሳብ አስተያየትና የጨዋታ ገምታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ዛሬ ደግሞ ፊል ፎደን ይለያል ነው የምላችሁ ጀማ። ምን በልቶ ነው ፈርስት ሃፉ ላይ እንደዚህ አውትሻይን እያደረገ ያለው? አታ እንዴት አይነት ብቃት ነው እያሳየ አይደለው? አያችሁት ጀማ አሲስቶቹን። እንዲህ በተለይ ደግሞ የሴሜኒዮ ጎል ያደረገው አሲስት ማን እንዲህ ይቻላል እንዴ? በተረከዝ አንተ አሲስት ታደርጋለህ? ነውራን በአለጊ እንዴ! ይሄ እኮ የፓላስን ተጫዋቾች መናቅ እኮ ነው። እኔ ማለት አሲስት ያደረገበት መንገድ ስገረም ደግሞ ሴሜኒዮ ኳሱን ምንም አይነት ተች ሳይነካው እዛው ላይ ቀጥሎ ነው የመታውና ጎል ላይ ሄዶ ቁጭ አላለ። ማን አሲስቱን እያደነቁት የሱ ደግሞ ፊኒሺንግ አስገረመኝ። አለማንኛውም ፎደን ዛሬ አመቱን ሙሉ እንግዲህ አለመጫወቱ ምክንያት በማድረግ የአመቱን ፓኬጅ ዛሬ ላይ ማለት ነው እየደገሳችሁ ይገኛል በአግባቡ ማለት ነው። ማን የመጀመሪያው አሲስት ይመች አባቴ። ዛሬ ድንቅ ነው። ፈርስት ሃፍ ላይ ሄድ በጣም ድንቅ ነው። ቋጣሪ አለሃ ኑር ኤቨርተን ላይ እንደዚህ ብዬ ነው ሰከንድ ሃፉ በማይሆን ሁኔታ የተቀየረው። በጭራሽ አይቀየርም። ዛሬ ተዝናና ወይ ነው ፊል ፎደንን እያየ ተዝናና። አይ ተቃጥላል። አረ ማይ ስታር ቦይዝ ባክማን ለቸርኪ ብለው እያስቀመጡብን ይሄን መሰለ ልጅ ምን አይነት ሁለት አሲስት ነው የሁለተኛው አስቦትም ላይ እንችላል። የመጀመሪያው ግን ባኪል አረ በስመ አብ። ሴሜኒዮ ሲጀመር አጥቂ ነው። ሲጀመር ዊንገር እንዳታረግብን ከዚህ በኋላ አጥቂ ነው። ሃላንድ ደግሞ አይቀመጥም መቼስ። ግቫርዲዮል አረ ምን አይነት ሰው ነው የተመለሰልን። ቴስታውን ቀርቅረው ነበር ፈርስት ሃፍ። ቋጣሪን አስተኝተው ነበር ማለት ለነገሩ ተስፋ አይቆርጥም ያርሰናል ደጋፊ አንዴ። የሚገርም ፈርስት ሃፍ ነው እያየን ያለ ነው። ጎል እኩል ሆነናል። መጨመር ነው ያለብን። አርሰናል ነጥብ ቢጥል እንኳን ጎል ለመብለጥ መጨመር ነው ያለብን። አሁን እኩል ነን ነጥብ። በርንሊ በርካሞን በርንሊ
ለማንኛውም ጨዋታው አላለቀም። ያው ጎል ብንጨምር ነው ነጥብ አንጥል። አረ ፊል ፎደን ምን አይነቱን ፎደን ነው ዛሬ የተመለከተን ያለ ነው። ምን አይነት አሲስት ነው ለአንቷን ሴሜንዮ ያደረገለት። በስማም 2 አሲስት ነው ያደረገው ባይዞ ማለት ነው። ማንቸስተር ሲቲ ፈርስት ሃፍ ክሪስታል ፓላስን 2-2 እየመራ ወጥቷል ማለት ነው። በቃ ፓላሶች ዛሬ ሰግጠው ለመከላከል የገቡ ነው ይመስሉት። ከምሬ ነው የምላችሁ። እናም እጅግ በጣም ባይዞ ማንቸስተር ሲቲዎችን ብዙ ተጫዋቾች ወሳኝ የሚባሉ ተጫዋቾችን ሃላንድ፣ ቸርኪን የመሳሰሉ ቤንች አድርገው ነው እንግዲህ ጨዋታውን የጀመሩት። እናም ቢሆንም ፈርስት ሃፍ እያነደደው ያጋየው ነው አንቷን ሴሜንዮ እና ኦማር ማርሙሽ ነው እንግዲህ ለሲቲ ጎል ማስቆጠር የቻሉት። ይመቻችሁ። እኔም ብሎ ቋጣሪ ጀማው ፈርስት ሃፍ 2 ይጨስብኛል እንዴ እየቋጠርኩኝ 2 ጀማው ደግሞ እንዳደገኛ ቲም 2ቱም በቤንች ገቡ። አሁን ፓላስ አንተ ምን አባክን የዛሬን ጨዋታ በቋኒ ገብተ ከኛ ጋር የምትጫወተው ምናምን በቤንች ይሁን እኮ ገና እኮ ነው እንዴ 2 ጨዋታ ይቀርሃል አይደል እንዴ ገና ለፍጻሜ ለመጫወት እና እስከዛ ልጆች ምን ሰርተው ይበላሉ? ቋሚ ቡድንን ይዛት ገባም እንዴ? ምንድነው ወርበር ግራስነር ምንድነው ችግር? እንዴት ነው የሚያቃጥለው? ማንዬ በቤንች ገብቶ ሰጣጡታ እንዴ ሴሜንዮ ያገባ። በዚህ ላይ ደግሞ ከስረናል የዛሬውን ቋጥሮ ማለት ነው። እንዴ ሰከንድ ሃፍን ሞክር ጀማው ያዋጣናል ሰከንድ ሃፉ። ሀረኔ ምንም እንደው ሲቲ የልብ ተሰምቶት ማለት ነው ብዙ ጎል ካላገባው ብሎ እየተጫወተ ያያዩት ነው። እየምሬ ነው የምላችሁ በጣም አደጋለሁ። እዚህ ጫውታ ላይ ብዙ ጎል ይዞ ለማውጣት ይሞክራል ሰከንድ ሃፍ ላይ በእርግጠኝነት። ለማንኛውም ክሪስታል ፓላሶች በጣም ነው የምታሳፍሩት። እንዲያልጠበቅኳቸው ነውራን ባደጌ ናቸው።